ሰላም ጤና ይስጥልኝ ውድ የጤና 360 ቤተሰቦቻችን፣ ዛሬ ሁላችንም በየቀኑ ሊያጋጥመን ስለሚችል አንድ ትልቅ ጉዳይ እንነጋገራለን። እርሱም ጭንቀት ነው። አንዳንዴ ምክንያቱ ባልታወቀ ሁኔታ ልባችሁ በፍጥነት ይመታል ወይስ ስለ ነገ ቀን በማሰብ እንቅልፍ አጥታችሁ ታውቃላችሁ? ጭንቀት ዝም ብሎ ስሜት ብቻ ሳይሆን በሰውነታችን ላይ ከፍተኛ የጤና ጉዳት ሊያደርስ የሚችል ሁኔታ ነው። ዛሬ ይህንን ጭንቀት እንዴት በቀላሉ ልንቆጣጠረው እንደምንችል 5 ሳይንሳዊ መፍትሄዎችን ይዤላችሁ ቀርቤያለሁ። እስከ መጨረሻው አብራችሁን ቆዩ። ወደ መፍትሄዎቹ ከመሄዳችን በፊት ጭንቀት ምን እንደሆነ እንረዳ። ጭንቀት ሰውነታችን ለአደጋ ወይም ለከፍተኛ ጫና የሚሰጠው ተፈጥሯዊ ምላሽ ነው። ነገር ግን ይህ ስሜት ያለ ምክንያት ሁልጊዜ የሚሰማን ከሆነ የደም ግፊት መጨመርን፣ የምግብ መፈጨት ችግርንና የማተኮር አቅም መቀነስን ሊያስከትል ይችላል። ስለዚህ እነዚህን 5 ነጥቦች መተግበር ለጤናችን ወሳኝ ናቸው። የመጀመሪያውና ቀላሉ መንገድ አተነፋፈሳችንን ማስተካከል ነው። ጭንቀት ሲሰማችሁ ሰውነታችሁ ኦክሲጅን ይፈልጋል። እናም 4-7-8 የሚባለው ዘዴ ቢጠቀሙ መልካም ነው። ለ4 ሰከንድ በአፍንጫ መተንፈስ፣ ለ7 ሰከንድ አየርን በውስጥ መያዝና ከዚያም ለ8 ሰከንድ በቀስታ በአፍ መተንፈስ ናቸው። ይህ የነርቭ ስርዓታችንን ወዲያውኑ በማረጋጋት የልብ ምታችንን እንዲስተካከል ያደርግልናል። ሁለተኛው ነጥብ የምንወስዳቸው ምግቦች ናቸው። ከመጠን ያለፈ ቡናና ስኳር የበዛባቸው ምግቦች ጭንቀትን ይጨምራሉ። በምትኩ እንደ ሙዝ፣ አጃና በቂ ውሃ መጠጣት አእምሯችን እንዲረጋጋ ይረዳሉ። ሰውነታችን በቂ ውሃ ካገኘ የጭንቀት ሆርሞናችን መጠን ይቀንሳል። ሶስተኛው መፍትሄ እንቅስቃሴ ነው። በቀን ለ20 ደቂቃ ብቻ በእግር መጓዝ ወይም ቀለል ያለ እንቅስቃሴ ማድረግ በሰውነታችን ውስጥ የተባታ ሆርሞኖችን እንዲመረቱ ያደርጋል። ይህ ደግሞ ጭንቀትን ለማባረር ተፈጥሯዊ መድኃኒት ነው። ስፖርት ስንሰራ አእምሯችን ካለፈውና ከወደፊቱ ጭንቀት ወጥቶ አሁን ባለንበት ሰዓት ላይ እንዲያተኩር ይረዳዋል። አራተኛውና በጣም አስፈላጊው ነጥብ ስልካችንን ለተወሰነ ጊዜ ማራቅ ነው። በተለይ ከመተኛታችን 1 ሰዓት በፊት ማህበራዊ ሚዲያዎችን አለመመልከት ይመከራል። በስልካችን የምናያቸው መረጃዎች ሳናውቀው አእምሯችን እንዲወጠር ያደርጉታል። ስለዚህ ለራሳችን ጸጥ ያለ ጊዜ መስጠት ሌላኛው መፍትሄ ነው። 5ኛው መፍትሄ የሚሰማችሁን ስሜት አለመደበቅ ነው። ጭንቀታችሁን ለቅርብ ጓደኛችሁ ንገሩ፣ ካልሆነ ደብተር ላይ ጻፉት። ስሜትን አውቆ መናገር ወይም መጻፍ በውስጣችን ያለውን ጫና በግማሽ ይቀንሷል። ውድ የጤና 360 ቤተሰቦቻችን፣ ጭንቀትን በአንድ ቀን የሚጠፋ ባይሆንም እነዚህን ትናንሽ ልምዶች በየቀኑ በማድረግ ግን ህይወታችንን መቀየር እንችላለን። ዋናው ነገር ለራሳችን ጊዜ መስጠትና ጤናህን ቅድሚያ መስጠት ነው። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን እንዳትረሱ። ሌሎች እንዲደርሳቸው ሼር ማድረጋችሁን አትርሱ። በቀጣይ በምን ርዕስ እንዲሰራላችሁ እንደምትፈልጉ በኮሜንት አሳውቁኝ። ጤና 360 ለተሞላ ጤናዎት እያልን ከወዲሁ ተሰናበትን። ቪዲዮውን እስከመጨረሻው ስለተመለከታችሁ እናመሰግናለን።